ያው በዚህ ሰዓት ካጠገቤ ማንም ሰው የለም። ሰላም ቤተሰብ እንዴት ናችሁ? አትጠገብ ነኝ። ዛሬ በዩቱብ መጥቻለሁ። እስከ ዛሬ ድረስ የምታውቁኝ ስስቅ ስጫወት፣ ያው ባህልን በማስተዋወቅ በጥሩ ነገር ነው የምታውቁኝ። ዛሬ በቅርቡ ያስተላለፍኩላችሁ ሽምግልና ፕሮግራሜ በጣም ብዙ አስተያየት አይቼ አግኝቼበታለሁ። ብቻ ደስ የሚል ነበር። እኔም ደስተኛ ሆኜ ነው እናንተ ጋር የቀረብኩት እና እንደምታውቁት ጥሩ ነገርም መጥፎ ነገርም ይዞብኝ መጥቷል። ከእናንተ ጥሩ አስተያየትን ከጀርባ መጥፎ ቁስልን ይዞብኝ የመጣው። በጥቅሉ ሴት መሆን በጣም ፈተና ነው ራሱ። ግን እኔ በዚህ ልክ የሰው ልጅ በዚህ ልክ ጭካኔን ያሳየኛል ብዬ አንተን ብዬ አላውቅም። አስቤም ጠብቄ ማለት እና በጣም ከባድ ጊዜ እያሳለፍኩ ነው ያለሁት። የሆነ ነገር አለመናገሬ አለመመለሴ ጥፋት አይደለም። ከኔ አልፎ የቤተሰቦቼን ክብር ነው ዝቅ ያደረኩት። ያው እኔ ይሆነኛል አምነዋለሁ ብዬ ያሰብኩት ሰው ነው በዚህ ልክ ሰባብሮኝ ሄደው እና ብቻ በጣም ማዝነው። ያው የወደደኝ ያመነኝ እኔ ጋር ለመኖር ፍቃደኛ የሆነ መስሎኝ ነበር እና ማን እንደሆነ በደንብ ያወቅኩት መስሎኝ ነበር፣ ግን አውቀው አልነበረም። ለምን እንደመጣ ለምን በዚህ ልክ እኔ መስበር እንደፈለገ በዚህ ልክ በእኔ እንደዚህ ማድረግ እንደፈለገ አልገባኝም ነበር። ያሁን በግልጽ አሳይቶኛል። ያልጠበቅኩት በቃ የማላስበው ነገር ነው የሆነው። ብቻ ለእኔ አይደለም፣ እኔ ለራሴ ልቋቋመው እችላለሁ፣ ግን ቤተሰቤን በዚህ ልክ እኔ አሁን ሂጄ ምን መናገር እንዳለብኝ ራሱ አላውቅም። የሰርግ ቀናችን ተቆርጧል፣ ዝግጅት ላይ ናቸው። ሂጄ ይሄ ነገር እንደዚህ ተፈጠረ ለቤተሰብ አብራርተ መናገር የማትችለው ነገር ሲሆን በጣም ከባድ ነው እና ለቀ በዚህ ሰዓት ምንም ጥሩ ነገር ማስበው ነገር የለም። ያው ለቤተሰቦች ስል መኖር እንዳለብኝ አውቃለሁ። ለቤተሰቦች ስል ነው በዚህ ልክ አምጥቻቸው በእኔ ቃል ነው እኔ ስለምፈልግ እነሱ የፈለጉትን ነገር አይደለም የተቀበልኩት፣ የኔ ፍላጎት ነው። ፍላጎቴ ምንም ሳይጋፉኝ እሺ ብለው ከዚህ አድርሰውኛል እና ሁሉም ነገር የራሴ ጥፋት ነው። ያምናን ቀናማሁት እኔ አሁን ላይ ከአቅሜ በላይ የሆነብኝ ነገር እኔ ያለሁበት ነገር እሱ ያደረገኝ ነገር እየታየኝ አይደለም ያለው። ትናንትና ላይ ቁሚ ለሱ ባሌ ይሆናል በጣም ደስተኛ ሆናለሁ ብዬ ተጋፍጬ ቤተሰቦችን እዚህ ጋር ደርሼ እነሱንም ከኔ በላይ ደስተኛ እንዲሆኑ አድርጌ ግን ዛሬ ላይ ድጋሚ ሄጄ እንዴት ነው እንደዚህ አድርጎኛል የሚባል እንደዚህ አድርጎኛል የሰራው ስራ ራሱ እንደዚህ አድርጎኛል የማይባል ነገር ነው እና እንዴት ነው መናገር የምችለው? እናቴ አይ ይሄ ነገር ተቋርጧል ማለት ብቻ በጣም ከባድ ነው። ይሄ ነገር ነው ለኔ በጣም እንትን ይሆነኝ እና በጣም ከአቅሜ በላይ ስለሆነ እናንተ ጋር የሚሆን ሀሳብ ይኖራል ብዬ የመጣሁት። እንዳንድ እህታችሁ የሆነ የምታውቁት ነገር ካለ በሀሳብ ብታግዙኝ ባይ ነኝ። ያው በዚህ ሰዓት ካጠገቤ ማንም ሰው የለም። አለኝ ብዬ የማስበው ሰው እሱ ብቻ ነበር። ከኔ አጠገቡ ነው የሆነ ነገር ስፈልግ ማማክረው ምለው ሰው እሱ ነበር። እሱ ደግሞ እንዳይደረግ አድርጎኝ ሄደ እና አላውቅም።
በዚህ ልክ ሰው ማመን እኔ አላቅም። እኔ በቃ ምንም በዚህ ሰዓት እያሰብኩ አይደለም ያለሁት። ማንንም ማመን የሚቻለው ማንን ነው? በዚህ ልክ እንዴት በዚህ ልክ ሊያስመስል ይችላል ሰው እስከ ሽምግልና ድረስ? በዚህ በጣም እኔ ብቻ አላቅም። ልክ አይደለሁም ማለት በቃ ምን እንደምል ራሱ እያወቅኩ አይደለም ያለሁት። ፕሊስ እኔ የሆነ ሀሳብ ካላችሁ አሁን ላይ መናገር ራሱ አቅቶኛል። ትናንት ደስተኛ ነበርኩ፣ ዛሬ እዚህ ላይ ነው። ነገ ደግሞ ምን እንደምሆን አላውቅም። እናቴ ጋር ሂጅ ምን ማውራት እንዳለብኝ አላውቅም። እንዴት ነው እኔ አቅሙም የለኝም። ፕሊስ እኔ በዚህ ሰዓት ላይ የሚያስጨንቀኝ ነገር ለራሴ በቃ አይደለም፣ ግን እኔ በራሴ በቃ ተወልጄ ባደኩበት አገር ላይ በዚህ ልክ እዋረዳለሁ ብዬ እኔ አስቤ አላውቅም። ከኔ ቀርቶ ቤተሰቦቼ አሁን እንዴት ነው እነሱን አይን ቀጥ ብዬ የማየው? እንዴት ነው በዛ ፈገግታ ያየሁበትን ዛሬ ላይ ሂጅ ያለቀስኩ ሂጅ መናገር የምችለው? በዚህ ልክ እኔን ማዋረዱ ባመናችሁ ሰው በዚህ ልክ መቀጣት፣ መጎዳት፣ በጣም መሰባበር በጣም ከባድ ነው። እናም የሆነ የደረሰበት ሰው ነው የሚያውቀው። እኔ በሰው ላይ ብዙም አይመስለኝም ነበር፣ ግን ዛሬ ላይ በራሴ ደርሶ እንደዚህ መሆኔ አላውቅም። በዚህ ሰዓት እናቴ ጋር መሄድ እፈልጋለሁ። ግን አልቻልኩም። እንደዚህ ብዬ እሷ ጋር መሄድ አልቻልኩም። በጣም ከባድ ነው። ግን ማንም ሰው የለም፣ ማንም ሰው አጠገቤ የለም። ሁሉም ሰው በዚህ ልክ ማንን ላምን እችላለሁ? ወይስ ብቻ መልካም ነገር ከፈጣሪ እንጂ ከሰው አይጠበቅም። ሁሉም ሰባሪ ነው። ሁሉም በዚህ ልክ ለሰው ይጨክናል። ብቻ አላውቅም። በጣም ተስፋ ቆርጫለሁ።